ኦኬ ጋይሶች እንዴት ናችሁ? በዚህ ቪዲዮ የኦንላይን ኮርስ ወይም ደግሞ የኢሺ ኮርስን እንዴት እንወስዳለን የሚለውን ነገር በአጭሩ ለማሳየት ነው የተከሰትኩት ማለት ነው። እና ብዙ ልጆች እንቸገራለን አንዳንዴ ያው የማናውቀው ሲስተም ላይ ስንገባ ማለት ነው። አሁን በቀላሉ ነው ማሳያችሁ። መጀመሪያ ወደ ፖርታላችን ነው የምንገባው፣ ሰሪስ ሳይሆን ፖርታላችን ላይ ወደ ውጤት ወደምናይበት ማለት ነው። እሱን ለማግኘት ፖርታል ዶት ኤዩ ዶት ኤዱ ዶት ኢቲ ስንል የፖርታል ዌብሳይታችን ይሄ ነው ማለት ነው። እንገባለን ወደ ውስጥ። ኦኬ ከዛ በኋላ የምናገኘው ኢንተርፌስ ይሄ ነው ማለት ነው። ዩዘር ኔም እና ፓስወርድ አስገቡ ይለናል። ኤስኤስ ላይ የምናስገባውን ዩዘር ኔም እና ፓስወርድ እናስገባለታለን። እዚህ ጋር እንደምታዩት ፓስወርዴን እና እንትኔን አስገብቻለሁ ማለት ነው። ፓስወርዴን እና ዩዘር ኔም አስገብቻለሁኝ። ከዛ ሳይኒን ነው የምለው። እኔ ያው የሴቭ ስላደረኩት ነው ፓስወርድ እና እንትኑ ማለት ነው። ሳይኒን እንላለን። ቀጥታ ሳይኒን ስንል ወደዚህ ኢንተርፌስ ነው የሚሄድልን ማለት ነው። ይሄን አብዛኞቻችን ልናውቅ እንችላለን። ኦኬ ከዛ በኋላ እንደምናደርገው እዚህ ጋር የምናያቸውን ፓስወርድ እና ዩዘር ኔም ነው የሚጠቅሙን ማለት ነው ለኛ። ከዛ እዚህ ጋር የምናየው ኮርስስ ዶት ጄዩ ዶት ኢዱ ዶት ኢቲ የሚለውን ስንነካ ወደ ሌላ ዌብሳይት ይወስደናል ማለት ነው። ይሄ ኮርሱን የምንወስድበት ዌብሳይት ነው። ፖርታሉ ላይ ሳይሆን ሌላ ዌብሳይት ነው ማለት ነው። ሊንኩን ስንነካ ወደ ሌላ ዌብሳይት ይወስደናል ማለት ነው። ፒሲ ላይ የምትጠቀሙ ልጆች ካላችሁ በጣም ኢንተርፌሱ እንደዚህ ቀለል ያለ ነው። ስልክ ላይ ሜቢ ሊጨናነቅ ይችላል። እና እንደምታዩት እዚህ ጋር ከላይ እነዚህ ነገሮች እንደምታያቸው የተለያዩ እንትኖች የመጀመሪያው እዚህኛው ኢንተርፌስ ላይ መጥቼ እዚህ ጋር ፓስወርድ ምንድነው ኢሜይል እና ፓስወርዴን ይዤ እሄዳለሁ ማለት ነው። እዚህ ጋር ሳይኒን ማለት ይችላለሁ፣ ሎጊን ኦር ደግሞ ሬጂስተር። መጀመሪያ ሬጂስተር ብንል የተሻለ ነው። ሬጂስተር ስንለው ምን ይጠይቀናል? ይሄ አግሪ ነው። አግሪ እናደርግና እንሄዳለን ማለት ነው። ስታርት። ከዛ ቅድም እዛ ጋር ያየነውን እንትን እናስገባለን እዚህ ጋር ዩዘር ኔም እና ፓስወርድ ማለት ነው። ፖርታሉ ላይ ያየናቸውን ዩዘር ኔም እና ፓስወርድ እዚህ ላይ እናስገባለን። እኔ ያው ስለገባው እዚህ ጋር ያመጣልኛል። ሬጂስተር ማለት አይጠበቅብኝም፣ ሳይኒን ልለው ነው። ኦኬ ቀጥታ የኔ እንግዲህ ገባ ማለት ነው ወደ ኮርሱን ወደምወስድበት ኢንተርፌስ ገባ ማለት ነው። እናንተ ለመጀመሪያ ጊዜ ስትመጡ እነዚህ ነገሮች ላታያቸው ትችላላችሁ። ምንም ነገር ላይኖር ይችላል። እኔ ግን እነዚህን ስለወሰድኳቸው እዚህ ጋር ተቀምጠዋል ማለት ነው። እና እናንተ የምትሉት እዚህ ጋር ኦፕን ኢንሮልመንት ነው ማለት ነው የምትሉት። ያ ማለት ኢንሮል ለማድረግ እዚህ ጋር እንገባለን። ኢንሮል ማለት ለመመዝገብ ማለት ነው። ኮርሶችን እንመዘገባለን። የምንወስዳቸው ኮርሶች 7 ናቸው። ኤስኤስ 1 ጀምሮ ኤስኤስ እስከ 7 ነው ማለት ነው። ሌሎችን አሁን እዚህ ጋር የምታዩት አውትሉክ ስቴንሻል ምናምን ምንም እነዚህ ቪዲዮ ኮንፈረንሲንግ እነዚህ ቪዲዮዎች እንትን ኢንሮል አታርጉ። እኛ የምንፈልጋቸው 6 ኮርሶች ናቸው ኤስኤስ ብሎ የሚጀምሩ። ለምሳሌ እዚህ ጋር እንደምናየው ኤስኤስ 6 የሚል አለ። ኦኬ አንዱ ይሄ ነው። ኢንሮል እንለዋለን ማለት ነው። እዚህ ጋር እኔ ጋር አሁን ጎቱ ኮርስ ነው የሚለው መጀመሪያ ኢንሮል ስላልኩት። ግን መጀመሪያ ለምትመጡ ልጆች ልክ እንደዚህ አሁን እዚህ ጋር ኤአይ ኢሴንሻል የሚለው ኢንሮል ይላል። ኢንሮል ማለት ነው ለመመዝገብ ማለት ነው። ኮርሱን ትመዘገባላችሁ። ከዛ ይሄኛውንም 5 እነዚህ ኤስኤስ 4 ኤስኤስ 3 7ቱንም ኤስኤሶች ምን እናደርጋለን? ኢንሮል እናደርጋቸዋለን። ከዛ በቃ ኢንሮል ካደርጋችሁ በኋላ ጎቱ ኮርስ ነው የሚላችሁ። ጎቱ ኮርስ ደግሞ የሚለው ስትነኩ ቀጥታ ወደ ኮርሱ ወስዷችሁ ያለውን የኮርሱን ኮንቴንት ነው የሚያሳያችሁ ማለት ነው። እና ኮርሱ ወደ ኮርስ ከገባችሁ በኋላ እዚህ ጋር እኔ ጋር ሪዚዩም ኮርስ ይለኛል። ኤክስፓንድ ኦል የሚል ነገር አለ። ኤክስፓንድ ኦል ካልኩት ያው እዚህ ጋር ያሉትን እንትኖች ሊስቶች ኤክስፓንድ አድርጎ ያሳየኛል። ኢንትሮዳክሽን አለው፣ ሌሰን 1 ሌሰን 2 ሌሰን 3 ምናምን ነገር እና ከዚህ ውስጥ እንደምታዩት አንድ ጥያቄ ብቻ ነገር አለች እዚህ ጋር ማለት ነው። ይሄ ሁሉ ነገር ወሬ ነው መሀል ላይ ያለው። ጀስት ማየትም ትችላላችሁ፣ መተውም ትችላላችሁ። ቀጥታችኛዋን ኬዟን ብቻ በተፈተኑም አይ ቲንክ ሰርተፊኬቱን ይሰጣችኋል ማለት ነው። ከዛ ስትጨርሱ እዚህ ጋር ፕሮግረስ የሚል አለ። ፕሮግረሱን ስትነኩት ፕሮግረስ የሚለውን ስትነኩ ባይ ዘ ወይ ለ7ቱም ኮርስ እንደዚህ ነው እየገባችሁ
ጎቱ ኮርስ ብላችሁ እያንዳንዱን ኪውዞች የሚነበቡ ነገሮች ምናምን ነገር ያው ማንበብ ነው። ከዛ እዚህ ጋር ስንመጣ ሰርቲፊኬት ቪው ማይ ሰርቲፊኬት ይላል። በጣም በፒሲ ለምናይ ልጆች ኢንተርፌሱ በጣም ኢዚ ነው፣ ግን በስልክ ሲሆን አይ ቲንክ የሆነ የመጨናነቅ ባህሪ ያለው። ኢንተርፌሱ በጣም ቀላል ነው እዚህ ጋር እንደምናየው እና በኢዚ መንገድ ማለት ነው መጨረስ ይቻላል። ድንግርግር ላላችሁ ልጆች ነው ይሄ ቪዲዮ የተሰራው። ያው ብዙ የሚከብድ ነገር የለም፣ ግን ያው አዲስ ለሚመጣ ሰው ትንሽ ያደናግራል። ለዛ ነው። ሌላ ከዚህ በላይ ያደናገራችሁ ነገር ካለ ሜቢ ኮሜንት አድርጉ። ቴንክ ዩ